ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንኳን አደረሰን ለዓመት በዓል። መልካም የፋሲካ በዓል ያድርግልን ወንድሞቼ። እና አንዳንድ ሰዎች ማለት ነው አልተረዳንም ትግርኛ ሆነን ያላችሁ ማለት ነው። አጠር ባለ ላስረዳችሁ ማለት ነው። አሁን ይሄንን ማለት ነው እግዚአብሔርን እንዴት እንደሚያምር ማለት ነው። በጣም ምርጥ እንጀራ ነው። በጣም ለስላሴው ብትሉ በጣም ቆንጆ ነው። አሁን ይሄ ማለት ነው 7 ሰዓት ነው የቆየሁት። አጋጣሚ ያልተመቸኝም 7 ሰዓት ብትቆይ ራሱ ምንም አይልም። እኔ አብዛኛው ጊዜ 6 ሰዓት ነው የምጋግረው፣ ግን አሁን ስላልተመቸኝ 7 ሰዓት ነው የቆየሁት ማለት ነው። እኔ መጀመሪያ አምሼዋለሁ ማለት ነው። ቀስ ብዬ በመዲየም እሳት አድርጌ አምሼዋለሁ። ከዛ ካመስኩት በኋላ ደግሞ ማለት ነው ይሄንን አምሼ ከጨረስኩ በኋላ አበኳት። ከዛ እኔ እንትን ብያቸዋለሁ፣ ማሽላ እጠቀማለሁ። ማሽላ፣ አብሽ፣ ጨው። ከዛ ደግሞ መጨረሻ ላይ ደግሞ ሰሊጥ እጠቀማለሁ ማለት ነው። ሰሊጥ እጠቀማለሁ። እኔ ያው ቪዲዮ ሰራ ነው ከነ መጀመሪያ ያልቀረጽኩት ማለት ነው። መልካም የዓመት በዓል ጊዜያት ያርግልን፣ ሀገራችንን ሰላም ያርግልን ወንድሞቼ። እና ትግርኛ ሆናችሁ ላልተረዳችሁ በሾርት ልለቅላችሁ ብዬ ነው። እና በዚህ ተከታትላችሁ መስራት ከፈለጋችሁ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው ወንድሞቼ። እና በጣም ያምራል ስላሴው ምንም ማለት ነው። ከዛ ሳበኳ ደግሞ የረሳሁት ነገር ማለት ነው ሙቅባህ ነው የምጠቀመው። ሙቅባህና ሙቅ ያለ ውሃና ቀዝቃዛ ከሁለቱም አደባልቄ ነው ማበካው እኔ ማለት ነው። ሳበኳ ማለት ነው ቀዝቃዛና ሙቅ ያለ ውሃ ነው የምጠቀመው ማለት ነው።